ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ኤክስፕሬሽንስ ወይም አባባሎች ስለሚል ርዕስ ነው። አንድ እንግሊዝኛ ቋንቋ መናገር የሚፈልግ ሰው ያው ውስጥ ገብተን ስለ ስትራክቸሮቹ ስለ ግራመር ምናምን ከማወቃችን በፊት ስፖከን ክላስ ላይ አንዳንድ ትምህርቶችን ለመማር ኤክስፕሬሽንስ የሚል ርዕስ ይዤላችሁ መጥቻለሁኝ። ኤክስፕሬሽኖች ውስጥ አንድ 5 ሌሰኖች ወይም ደግሞ ትምህርቶችን ያቀፈ ትምህርት ለእናንተ ለመስጠት እዚህጋችን ቪዲዮ ተዘጋጅታለች። ያው የመጀመሪያ ትምህርታችን የሚሆነው ከኤክስፕሬሽኖች ወይም ከአባባሎች አስፈላጊ ከተባሉት ውስጥ የመጀመሪያው ሌሰን 1 ላይ ስለ ግሪቲንግስ ይሆናል። ግሪቲንግስ ምንድን ናቸው? ወይም በአማርኛ ሰላምታዎች ማለት ናቸው። ግሪቲንግስ ወይም ሰላምታዎችን እንዴት ነው የምንጠቀምባቸው? አስፈላጊ የሆኑ ነገሮች ስለሆኑ ማለት ነው። ይለናል ግሪቲንግስ ተብሎ የሚጠሩት ወርድስ ዛት ዊ ሹድ ዩዝ ዌን ወንት ቱ ግሪት ሰምዋን ዛት ኢዝ ኖውን ኦር ኢዝንት ኖውን ባይ አስ። በእኛ የሚታወቅ ሰው ሊሆን ይችላል ወይም የማናቆም ሰው ሊሆን ይችላል። ሰላም ለማለት ልንጠቀምበት የሚገባው ቃል ግሪቲንግስ ተብሎ ይታወቃል። ወይም ግሪቲንግስ ብለን እንጠራዋለን ወይም ሰላምታዎች ብለን እንጠራዋለን ማለት ነው። የሆነን ሰው ልናቀውም ላናቀውም እንችላለን። ያን ሰው ሰላምታን ማቅረብ ከፈለግን ስለዛ ርዕስ የሚያወራልን አዘን ሌሰን 1 እንደ መጀመሪያው ትምህርታችን ግሪቲንግስ ብለን እንጠራዋለን ይላል። there are many types of greetings በጣም ብዙ አይነት ግሪቲንጎች አሉ። ከነዛ ውስጥ ግን እኛ ዝም ብለን በሁለት ከፍለናቸው እንያቸው። there are 2 types of greetings ሁለት አይነት ሰላምታዎች አሉ። ዛት ካን ቢ ዩዝድ ቱ ግሪት ሰምዋን የሆነን ሰው ሰላም ለማለት የምንጠቀምባቸው ሁለት አይነት ሰላምታዎች አሉ። ዲስ አር አስ ፎሎው እነርሱም እንደሚከተሉት ይሆናሉ ማለት ነው። አሁን በተቀመጡት መልኩ የመጀመሪያው ፎርማል ግሪቲንግስ ወይም መደበኛ ሰላምታዎች ይባላሉ። ይህ ማለት ክብር አዘል የሆኑ የሰላምታ አይነቶች ለማለት ተፈልገው ነው። እና ሁለተኛው ደግሞ ኢንፎርማል ግሪቲንግስ ወይም ኢ መደበኛ ሰላምታዎች ተብለው ይጠራሉ። ኢንፎርማል ግሪቲንግስ ወይም የመደበኛ ሰላምታዎች ማለት ደግሞ ክብር አዘል ያልሆኑ የሰላምታ አይነቶች ማለት ነው። እኛ በተለምዶ ትምህርት ቤት ላይ ወይም የተለያዩ ቦታዎች ላይ ወይም የሆነ ቦታ ላይ የሆነን ሰው ስናገኘው ሰላም ለማለት ሃይ፣ ሄሎ ምናምን እያልን እንጠቀማለን። እነዚህ ነገሮች ግን ፎርማል ናቸው ኢንፎርማል ናቸው የሚለውን መለየት ስላለብን በዚህ መልኩ እንለያቸዋለን ማለት ነው። ከመጀመሪያው ከፎርማል ግሪቲንግስ እንነሳለን። ፎርማል ግሪቲንግስ የሚባሉት ምንድን ናቸው? እንዴት እንጠቀምባቸዋለን? ፎርማል ግሪቲንግስ ካን ቢ ዩዝድ ቱ ግሪት ኦል ካይንድስ ኦፍ ፒፕል ሁሉንም የሰው አይነት። ይህ ማለት ትንሽ ሊሆን ይችላል፣ ትልቅ፣ በእድሜ ክልል ማለት ነው። በእድሜ ደረጃ ወይም በትምህርት ደረጃው ምናልባት ተማሪ ሊሆን ይችላል፣ ዶክተርም ሊሆን ይችላል፣ ፕሮፌሰር ወይም ደግሞ ሽማግሌም በሉት ወጣት፣ ሴት በሉት ወንድ፣ ህፃን በሉት ትልቅ፣ ለማንኛውም የእድሜ ክልል ላይ ላለ ሰው ለማንኛውም የስራ ዘርፍ ላይ ላለ ሰው ፎርማል ግሪቲንጎችን ወይም መደበኛ ሰላምታዎችን ተጠቅመን ሰላምታችንን ለአንድ ሰው ማቅረብ እንችላለን ማለት ነው። formal greetings can be used to greet all kinds of people or person የሚለው ለዛ ነው። ሁሉንም የሰው አይነት ሰላም ለማለት ልንጠቀምባቸው እንችላለን ይለናል። ማማን ናቸው? the most known formal greetings are as follow በጣም ታዋቂ የሆኑ የፎርማል ግሪቲንግስ አይነቶች ወይም መደበኛ የሰላምታ አይነቶች እንደሚከተሉት ናቸው። እነሱም ጉድ ሞርኒንግ፣ እንዴት አደርክ፣ እንዴት አደርሽ፣ እንዴት አደራችሁ። ምላሻችን ወይም ሪስፖንሳችን ምን ይሆናል ማለት ነው? ጉድ ሞርኒንግ ይሆናል ወይም ሞርኒንግ ማለት ትችላላችሁ። ሁለተኛው ቀን ላይ ደግሞ ጉድ አፍተርኑን ወይም እንዴት ዋልክ፣ እንዴት ዋልሽ፣ እንዴት ዋላችሁ የሚለው ምላሹም ጉድ አፍተርኑን ይሆናል። ሌላው ምሽት አካባቢ ላይ ጉድ ኢቭኒንግ፣ እንዴት አመሸህ፣ እንዴት አመሸሽ፣ እንዴት አመሻችሁ ወይም ጉድ ኢቭኒንግ የሚል ምላሽ ሰጥተነው በዚህ መሰረት መጠቀም እንችላለን ይለናል። ሌላኛው በብሪቲሽ አክሰንት ደረጃ
ሄሎን እንደ ፎርማል ግሪቲንግ መጠቀም ይቻላል። ሰላም ማለት ነው። በብሪቲሽ አክሰንት ደረጃ ሄሎ እንደ ፎርማል ግሪቲንግ ነው የሚቆጠረው። ምላሽም ሄሎ ይሆናል። የሆነ ሰው ሄሎ ሲላችሁ ሰላም ማለት ነው። ሄሎ ብላችሁ ትመልሳላችሁ፣ ወይም እናንተ ብትጠይቁ ሄሎ ብሎ ይመልስላችኋል ማለት ነው። ሄሎም በብሪቲሽ አክሰንት ደረጃ ፎርማል ግሪቲንግ ነው። ሌላኛው ሃው ዱ ዩ ዱ፣ ይሄም እንዴት ነህ የሚል ትርጉም ያለው ነው። ሃው ዱ ዩ ዱን መጠቀም ይቻላል። እንዴት ነህ፣ እንዴት ነሽ፣ እንዴት ናችሁ የሚል ትርጓሜ ይኖረዋል ማለት ነው። ወይም ደግሞ ሰላም የሚለውን ትርጓሜ ይኖረዋል። ምላሻችንም ሃው ዱ ዩ ዱ ይሆናል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ወደ ኢንፎርማል ስንመጣ ፎርማል ግሪቲንጎች አር ኤ ታይፕ ኦፍ ግሪቲንግ ዛት አር ዩዥዋሊ ዩዝድ ፎር ፍሬንድስ ኤንድ ኦልሶ ያንገርስ፣ በቃ ለጓደኞቻችን በጣም ቅርብ ለሆኑ ጓደኞቻችን እና ለወጣቶች ወይም ደግሞ የእድሜ ክልላቸው ከ15 ዓመት በታች ምናምን ለሆኑ ወጣት ስንል ህፃኖች ለማለት ፈልጌ ነው። ያው የእድሜ ክልላቸው ከ15 ዓመት በታች ለሆኑ የሰው አይነቶች ወይ ደግሞ በእድሜ ክልላቸው እንደዛ አይነት ደረጃ ላይ ላሉ ብንጠቀም እንጂ ከዛ ውጭ ላሉት መጠቀማችን አይወደድም ወይም ተፈላጊ አይደለም። ፎርማል ግሪቲንጎች፣ ኢንፎርማል ግሪቲንጎችም ማለት ነው። በጥንቃቄ እነዚህ ኢመደበኛ ሰላምታዎች የሚባሉትን መጠቀም ያለብን ለማን ነው? እድሜያቸው ከ15 በታች ለሆነ በጣም ቅርብ ለሚባሉ ጓደኞች፣ እህቶቻችን፣ ወንድሞቻችን ካልሆነ መጠቀም አንችልም። there are many informal greetings፣ በጣም ብዙ ኢንፎርማል ግሪቲንግስ አሉ። but the most known informal greetings are as follows፣ በጣም ታዋቂ የሆኑት ግን እንደሚከተሉት ናቸው ይለናል። ከዛ ውስጥም የመጀመሪያው ሃይ የሚለው ቃል ነው። ሁላችሁም ታውቁታላችሁ። ሃይ ማለት ሰላም ማለት ነው፣ ግን ኢንፎርማል ግሪቲንግ ነው። ኢመደበኛ የሰላምታ አይነት ነው። ምላሹም ሃይ ይሆናል። ሄሎ መጥቷል። እዚህም ሄሎ ሰላም ማለት ነው። ምላሽም ሰላም ይሆናል። ይሄ ደግሞ በአሜሪካን አክሰንት ደረጃ ሄሎ ኢንፎርማል ነው። በአሜሪካን አክሰንት ደረጃ፣ ቅድም በብሪቲሽ አክሰንት ደረጃ ሄሎ ምን ብያችኋለሁኝ? ፎርማል ነው ብያችኋለሁ። በአሜሪካን አክሰንት ደረጃ ደግሞ ስንወስደው ሄሎ ምንድን ነው? ኢንፎርማል ግሪቲንግ ነው። ዛት እንደዚህ አድርጋችሁ መያዝ ትችላላችሁ። ሌላኛው ቃል ሄይ፣ ምላሹም ሄይ ይሆናል፣ ሰላም ማለት ነው። ሌላ የእንግሊዝኛ የስላንግ ወርድ ወይም ደግሞ የአራዳ ቋንቋ ወርዛፕ የሚለውን መጠቀም እንችላለን። ሰላም ማለት ነው። ወይም ሳፕ ብላችሁ መጠቀም ትችላላችሁ። ምላሹ ኤቭሪቲንግ ኢዝ ፋይን ወይም ነቲንግ ማች ብለን መጠቀም እንችላለን። በዚህ መሰረት ጠቀማላችሁ ማለት ነው። ሌላኛው ሃው ዱ ዩ ዱ፣ ቅድም እንደነገርኳችሁ ሃው ዱ ዩ ዱ የሚለው በፎርማል ደረጃ አይተነዋል። እዚህም ጋር በኢንፎርማልም ደረጃ መጠቀም ይቻላል። ሃው ዱ ዩ ዱ የሚለው ሰላም የሚለው በፎርማልም በኢንፎርማልም ደረጃ መጠቀም ትችላላችሁ። ሌላው የመጨረሻው ሃውዳይ የሚለው ቃል ይሆናል። ሃውዳይ የሚለውን ሰላም ምላሹ ሃውዳይ ወይም ሃው ዱ ዩ ዱ መሆን ይችላል። እነዚህን ነገራቶች መጠቀም ትችላላችሁ ለኢንፎርማል ግሪቲንግ እና እነዚህ ለጨምራችሁ ለምሳሌ ሄሎ ኤቭሪዋን፣ ሃይ ኤቭሪዋን፣ ሃውዳይ ኤቭሪዋን፣ ወርዛፕ ኤቭሪዋን ያላችሁ መጠቀም ትችላላችሁ። ኖ ፕሮብለም፣ ችግር የለውም። በአጠቃላይ እነዚህ ኢንፎርማል ግሪቲንግ ይባላሉ። እነዚህን ተጠንቀን ለማን መቼ የት መጠቀም እንዳለብን እንድንለያቸው ነው የሚፈለገው። ሌላ እዚህ ጋር መባባል የሌለብንና መጠቀም የሌለብን ቃል እንግሊዝኛና አማርኛውን ቀላቅለን ፒስ ነው እንባባላለን እና ፒስ የሚለውን አሳጥራችሁ የምትጠቀሙ ከሆነ ሌላ ትርጉም ስለሚኖረው እኛ መጠቀም ያለብን ትንሽ ሳብ አድርጋችሁ ፒስ አድርጋችሁ መጠቀም አለባችሁ። ፒስ ትንሽ ሳብ አድርጋችሁ፣ ካልሆነ ደግሞ ኢዚት ፒስ ብላችሁ ኖርማል ተጠቀሙት። ፒስ ነው ምናምን እንባባላለን። አማርኛ እንግሊዝኛ ቀላቅለን ፒስ የምትለው ቃል ወርዷ PISS ከሆነ አይቻልም መጠቀም። ፒስ የሚለው PEACE፣ ፒስ የሚለው ሰላም የሚለው ነው። ሰው ፒስ ነው። ለመሳብ ደግሞ የሚደብር ከሆነ ታደርጉታላችሁ። ኢዚት ፒስ ብላችሁ መጠቀም ትችላላችሁ ማለት ነው። ዛት ፎርማል ግሪቲንግስ እና ኢንፎርማል ግሪቲንግስ የሚባሉት እነዚህን ይመስላሉ። ማስታወስ ያለብን ባጭሩ እዚህ ጋር ምንድን ነው ሄሎ የሚለውን ፎርማል ውስጥ አለን። ብሪቲሽ አክሰንት ላይ ፎርማል አድርገን እንጠቀመዋለን። አሜሪካን አክሰንት ላይ ኢንፎርማል፣ ሃው ዱ ዩ ዱ ሁለቱም ላይ መጠቀም ይቻላል። በዚህ መሰረት ጠቀማላችሁ። ሰላምታዎችን የሆነ ቦታ ላይ ሰዎችን ስታገኙ ሰላምታችሁን በዚህ መንገድ ማቅረብ ትችላላችሁ። ግን ፎርማልና ኢንፎርማሉን መለየት ይጠበቅባችኋል ማለት ነው። ስለ ግሪቲንግስ እዚህ ጋር ይበቃናል። አመሰግናለሁ።